በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባ አርሳኒዮስ በቤተ መንግሥት በነበረበት ሰዓት ጌታ ሆይ በድህነት ጎዳና ምራኝ እያለ ይጸልይ ነበር። እናም አርሳኒዮስ ሆይ ከሰዎች ተለይ፣ ያን ጊዜ ድህነትን ታገኛለህ የሚል ድምፅ ሰማ። ወዲያውም ቤተ መንግሥቱን ትቶ ወደ ገዳም ገባ። ወደ ምናኔ ሕይወትም ከገባ በኋላ ከቀድሞ ጋር ተመሳሳይ የሆነ ጸሎት ይጸልይ ነበር። ያን ጊዜም ከሰማይ የመጣ ድምፅ አርሳኒዮስ ሆይ ሽሽና በአርምሞ ኑር፣ ዘወትር ጸልይ፣ እነዚህ የንጽሕና መገኛዎች ናቸውና ሲል ተናገረው። አባ አርሳኒዮስ በባቱ እያለ አጋንንት መጥተው ያውኩት ነበር። ደቀ መዛሙርቱ ከሄዱበት ተመልሰው ከባቱ ደጅ ሲደርሱ እንዲህ እያለ ሲጸልይ ሰሙት። እግዚአብሔር ሆይ አትተወኝ፣ በፊትህ መልካም የሚሆን ምንም ምግባር የለኝም። ነገር ግን ስለ ቸርነትህ ስትል መልካምን ነገር እንዴት እንደሚጀምረው ግለጥልኝ። አንድ ጊዜ አባ አርሳኒዮስ በሕሊናው እየተመላለሱ ስለሚያስቸግሩት ክፉ ሐሳቦች አንድን አረጋዊ የግብፅ መነኩሴ ሲያማክረው አንድ ሌላ ወጣኒ መነኩሴ ተመለከተው። ያም መነኩሴ በጣም ተደንቆ አባ አርሳኒዮስ ሆይ በላቲንና በግሪክ ትምህርት የበሰልክ አንተን የመሰልክ ሊቅ ይህንን ማይም ገበሬ እንዴት ስለ ፈተና ትጠይቀዋለህ? አለው። አባ አርሳኒዮስም በእርግጥ ላቲንና ግሪክ በሚገባ ተምሬአለሁ፣ ነገር ግን የዚህን ገበሬ መንፈሳዊ የፊደል ገበታ ገና አላወቅኩትም ሲል መለሰለት። አባ አርሳኒዮስ እንዲህ ብሎ ነበር፣ እግዚአብሔርን ከፈለግነው ራሱን ይገልጥልናል፣ አጥብቀን ከያዝነውም ከእኛ ጋር አብሮ ይኖራል። አባ ማርቆስ አባ አርሳኒዮስን ለምን ከኛ ትርቃለህ ሲል ጠየቀው። አባ አርሳኒዮስም እንደምወዳችሁ እግዚአብሔር ያውቃል፣ ነገር ግን ከሰዎችም ከእግዚአብሔርም ጋር በአንድ ላይ መኖር አልችልም። እልፍ አእላፋት መላእክት በአንድ ቦታ ቢኖሩም ሐሳባቸው ግን አንድ ነው። ሰዎች ግን ሐሳባቸው በቁጥራቸው ልክ ብዙ ነው። ስለሆነም ከሰው ጋር ለመኖር ስል እግዚአብሔርን መተው አልሻም አለው። አባ አርሳኒዮስ በተጋድሎ ውስጥ ለሚገኝ መነኩሴ የአንድ ሰዓት እንቅልፍ በቂ ነው ይል ነበር። በዕለተ ዓርብ ምሽት ለታላቁ ሰንበት ለመዘጋጀት ሲል ጀርባውን ለፀሐይ ሰጥቶ እጆቹን በመዘርጋት ወደ ሰማያት ያለማቋረጥ ይጸልያል። የሚያርፈው ፀሐይ በፊት ለፊቱ በኩል ብርሃኗን መርጨት ስትጀምር በቀጣዩ ቀን ነው። አባ ዳዊት አንድ ጊዜ አርሳኒዮስ የነገራቸውን ታሪክ እንዲህ ያወጉናል። እርግጥ አባ አርሳኒዮስ ይህንን ታሪክ የተናገረው ሌላ ሰው አደረገው ብሎ ነው። በእርግጥ ግን የታሪኩ ባለቤት እርሱ ራሱ ነው። አንድ አረጋዊ መነኩሴ ከባቱ ወጥቶ ሳለ የሰው ልጆችን ሥራ አሳይ ዘንድ ና የሚል ድምፅ ሰማ። እርሱም ከባቱ ወጥቶ የጠራውን ድምፅ ተከትሎ ተጓዘ። ያ ድምፅ ወደ አንድ ቦታ ደረሰውና አንድ ኢትዮጵያዊ እንጨት እየፈለጠ ሲከምር አሳየው። ያ እንጨት የሚፈልጥ ኢትዮጵያዊ ሊሸከመው ሞከረና አቃተው። ይሁን እንጂ በመቀነስ ፈንታ አሁንም እየቆረጠ መከመር ቀጠለ። ጥቂት አለፍ ብሎ ደግሞ አንድ ሰው በሐይቅ አጠገብ ቆሞ በተሰበረ ማሰሮ ውሃ ሲቀዳ ተመለከተ። ማሰሮም የተሰበረ በመሆኑ ውሃው እንደገና ወደ ሐይቅ ይመለስ ነበር። ያ ድምፅም በድጋሚ ና ሌላ ነገር ደግሞ አሳይሃለሁ ብሎ ወሰደው። በአንድ ስፍራ ላይ መቅደስ አሳየው። ሁለት ሰዎች በፈረስ ጎን ለጎን ሆነው መጡ። በትከሻቸውም በትራቸውን ጫፍና ጫፍ ላይ አጋድመው ይዘውት ነበር። በበሩ ወደ ውስጥ ሊያልፉ ቢፈልጉም በትራቸውን አግድም ስለያዙት ያግዳቸው ነበር። አንዳቸውም ከሌላኛው ኋላ በመሆን በትሩን ፊትና ኋላ አድርገው ሊገቡ አልፈለጉም። ስለዚህም በፉክክር ከውጭ ቀሩ። ያ ድምፅ ለዚያ አረጋዊ አባት እንዲህ አለው፣ እነዚህ ሰዎች የጽድቅን ቀንበር በትዕቢት ተሸክመውታል። ራሳቸውን ዝቅ ዝቅ አላደረጉም። ራሳቸውን ለማረምና በክርስቶስ የትሕትና ጉዞ ለመጓዝ አልፈለጉም። ስለዚህም ከመንግሥተ ሰማያት በአፋ ይቀራሉ። እንጨት የሚቆርጠው ሰውም በኃጢአት ላይ ኃጢአትን የሚጨምርን ሰው ይመስላል። ንስሐ ከመግባት ይልቅ ሌሎች ኃጢአቶችን እንደገና ይጨምራል። ውሃ የሚቀዳው ሰው መልካም ሥራን የሚሠራ ሰውን ይመስላል። ነገር ግን መልካም ሥራው ከክፉ ሥራው ጋር የተቀላቀለ በመሆኑ ጥቂቱ መልካም ሥራው ይበላሽበታል። ስለሆነም እያንዳንዱ ለሚሠራው ነገር ሊጠነቀቅና በከንቱ እንዳይደክም ሊያስብበት ይገባል አለው። አባ አርሳኒዮስ በ360 ዓመተ ምህረት በሮም ተወለደ። በዘመኑ ትምህርት በሚገባ የተማረና ለሴናተርነት ማዕረግ የደረሰ ሰው ነበር። የሮም ንጉሥ ቴዎዶሲዮስ ለልዕልት አርቃዲዮስ እና ለልዕልት አኔሪዮስ መምህር አድርጎ
መድቦት ነበር። በ394 ዓ ም የሮምን ቤተ መንግሥት ንቆ ትቶ በድብቅ ወደ እስክንድሪያ መጣ። በመቀጠልም ወደ ገዳመ አስቄጥስ ገብቶ የአባ ዮሐንስ ሐጺር ደቀ መዝሙር ሆነ። በገዳመ አስቄጥስ አጠገብ በሚገኘው በጴጥራ በምናኔ ይኖር ጀመር። የታወቁ 3 ደቀ መዛሙርት ነበሩት፣ እስክንድር፣ ዞይለስ እና ዳንኤል። ድሎት የለሽ ኑሮን በመኖርና በአርምሞ የታወቀ አባት ነው። በ434 ዓ ም ገዳመ አስቄጥስ ለሁለተኛ ጊዜ ከጠፋ በኋላ ወደ ትሮኤ ተራራ ወጣ። እዚያም በ449 ዓ ም አረፈ። የአባታችን የአባ አርሳኒዮስ ረድኤት በረከታቸው በሁላችን ላይ ይደርብን። በበረሃው ጉያ ውስጥ ከተሰኘ መጽሐፍ የተገኘ ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።